እናቶቹን አባቶቹን አታስገቡ። በተቻላችሁ አቅም ቅሌታችሁን ታቀፉ። ይሄ ዶላር መቼም ይሄ ቪውም ለማግኘት ምናምን ክብርን እየተሸጠ ያለበት ወቅት ነው ያለ ነው። ለምን ቀለበት አናስር? ቀለበቱን ካላለሽ እኔ ስራ አልመጣም። ሲጀመር ያን ማታረቂ ከሆነ እኔ ሲጀመር ከዚህ በኋላ ያው ባንገናኝ ምናምን ደስ ይለኝ። ይሄኔ አሁን የት ነው ያለው ብዬ እንደ አጋጣሚ ቲክቶክ ላይ ስገባ ይሄንን ነገር ለጥፎ በቃ ምንድነው የአብዱኪያርን ዘፈን አድርጎ ያው እዚህ ኮፒራይት ስለሚል እኔ ልበልላችሁ ታዲያ በድምጽ ልበልላችሁ ከዚህ ከምስሉ ጋር ያደረገው ምስሉን ያኔ ግብአት ልክተትለት ድምጽ ማለት ነው። ምን ይላል መሰላችሁ? እከሌ አልቅሷል አልቅሳት በይኝ፣ እከሌ ስቋል ሳቃት በይኝ፣ የራሴም ባለኝ የራሴ ሳቅ፣ ሰው ተከትዬ አልሳቀቅም፣ እንደነንትን አልኖርም እንደነገሌ፣ ለራሴ ነው ምኖረው ልክ እንዳመሌ። አየህ ይሄንን አርቆ በቃ አንጎራጎራል። የልጁንም ምናምን እንደምታዩት ምስሉን እንግዲህ እያቀነባበረ ምናምን እንትን ይላል። ቢንዬ እንደዚሁ አይደለም መቼም ቪዲዮ ላይ ተናግረሃል። በቃ ልንለያይ እንደዚህ ገጠሮ ይዘናል ምናምን ብላል። አሁን ይሄ ቀልድ አይደለም አባቴ። ሚስት ትክክለኛ ሚስት ያገባት እስከሆነች ድረስ የልጅህ እናት እስከሆነች ድረስ መቆጣጠር ግዴታ ነው። እሷም ደግሞ ያንተን ንግግር መስማት ግዴታ ነው። ይሄ ደግሞ የምትሽለጠለጠው በየኮመንቱ እየገባ አጓጉል ስድቦችን የምትሳደበው ይወጣላል። አየህ ሚስት አወጣችሁ እንደዚህ ከባባድ ስድብ። አንቺ እንደዚህ ባልና ሚስት እኮ ናችሁ። ለሚዲያ ብላችሁ እንደሆነ ይታወቃል። ያንተ እንኳን ሪል ነው። በቃ አስጠላሃት ይመስለኛል። በቃ ካላስ አንተም ምንም ስለ ላይፍ አታናግራትም። ወላ ነገሩ ብታናግርስ ምን ዳህን ማን ይሰማዋል? ቤተሰብ ከጎን ከሌለ ማንም አያዳምጥህም። ያ ነው የሚያሳዝነው። ስለዚህ አትልመጥመጡ በመድኃኔዓለም። ኧረ ተው፣ ትዳርን አክብሩ። ልጅ ከመጣ በኋላ የምን መንዘላዘል ነው? የምን ተውት። ይሄ ሃይማኖት ምናምን አልላችሁም፣ ቤተሰብ አልላችሁም። ቤተሰብም ድራማው ላይ አብሮ እየተሳተፈ ማን ይምከራችሁ? መካሪ አጣችሁ እኮ። በሉ እስኪ ወደ ጉዳያችን እንግባና እስኪ ግቡ። እስኪ ደግሞ ፎቶ የምትነሳበትን ቦታ በዛውም እያያችሁ። ይሄ አሁን አይደለም ለፎቶ ይቅርና እነሱ ራሱ ቪዲዮ ለመስራት ለገቡበት እኔ ተሳቀቅ ያሉ ስንት ነገር የሚያልፍበት ነው። እንግዲህ እኒው እስኪ ግቡ። እስኪ ማነህ ውሽሜ ተከትለ ግባ። እስኪ ደግሞ ዘፈን እየጨመረ ነው የፍቅር። እኔ እኮ ባልየው ማን እንደሆነ ግራ እየገባኝ እየመጣ ነው። ግቡ እስኪ። አንቺ ትገቢያለሽ። እኔ አሁን እንዴት ልግባ? እሺ ማቀለባች ያጃት ፍቅር አለም ካንቺ ጋር እያያችሁ ነው እንግዲህ በፍቅር አለም ካንቺ ጋር ምናምን። አባቴ እኔ እንደው የልጄ እናት ያልተፋተዋት ልጅ ብትሆን ማንም የሚመከን ይሁን ማንም ይሁን መድኃኔዓለምን እዛ ውስጥ ነው ምከትህ፣ እዛ ውስጥ ነው ምነክርህ። እንደዚህ ደፍቃለሁ። መቼም መካሪ አታችኋል እናንተ። ቢያንስ እንኳን እንደው ለሚዲያም ቢሆን እሱን ዝቅ እያደረጋችሁ የእሷ ትዳር ዝቅ እየተባለ ምናምን እናንተ ላይክ እና ኮመንት ሰብስክራይብ ለመልቀም ነው ከእሷ ስርስር የምትሄዱት። ግን የሰው ትዳር እያበላሻችሁ ነው። የሰው ትዳር እያጠለሻችሁ ነው። ትልቅ ሰዎች ብትሆኑ ኑሮ ሰውም የሚያከብራችሁ ወደ ሚዲያ ስትመጡ አብረህ ቀቂጧ የፍቅር እያልክ የሰው ትዳር ላይ እንዲህ ተሸጉጠህ ከመዋል በፊት ሂድና ኑ ላስታርቃችሁ። ምን ሰው ሆኖ ማይጣልል ያለም እግርና እግር እንኳን ይጋጫል እኮ። ስለዚህ እናንተ መሀል እዚህ ጋር የተፈጠረው ነገር የሚዲያ ሽቀላ እስከሆነ ድረስ በቃ እየተመካከራችሁ እንደምትሰሩት ስሩ፣ ግን ትዳራችሁን አክብሩ። በመሀል ልጅ መጥቷል። ይሄቺ የወለዳችኋት ልጅ በኋላ ለምታየው ቪዲዮ አድጋ መሳቀቂያ መሆን የለበትም። አብረህ አንተ ማሳቃቂ ሆነ ቂጥቂጥ ሶራ እየተከተልክ ማኡሌ በይ። ይህን ጉቶ ፊትሽን መቼም በፊትሽን ታጠቢ። ለማንኛውም ፊትሽን ታጠቢና በዛው እዚህ ጋር ምንድን ያልሽው? እስኪ ቆይ ምንድን ያልሽው? ፊት ይታጠብ። አረ እንዳትታጠቢ፣ ቀይ ነው። ትታጠቢያለሽ? አይ አይደለም። አረ ከጠፈር አስመጥተነው ነው ወይ እኛ አምርተነው ነው? አሁን አረ የተፈጥሮ እንዴት ይሆናል? የተፈጥሮ ውሃ አይተሽ ታውቂያለሽ እንዴ? ነው የለም እንዴ? ምን ትላለች እንዴ? የተፈጥሮ አይ እኛ ፈጥረነው ነው። አረ በእንደዚህ በኬሚካል ምናምን አቀናሽተን ፈጥረነው ነው። ምን ትላለች? አሁን ወደ ድራማችሁ እንግባ። ቆይ እስኪ አንዴ ጠብቁኝ፣ ልደውልለት። ምን ይላል ይሄ? ጀምሩ። አሁን ቀልዱን ተውና ቆይ
ሄሎ ሄሎ ውሽሜ ወይ ያልኳችሁ ቦታ ትቦ ውስጥ ገባችሁ? ትቦ ውስጥ ናችሁ? አጎሻው በጣም ጥሩ። አሁን የምታደርጉትን እነግርሃለሁ። አትበለኝ አንተ ምን መልስ አይሆንም። እምልህን በደንብ አዳምጠኝ። ስተውኑት ደግሞ ተመልካች በማያቅ መልኩ በማያስበው መልኩ አድርጋችሁ ተውኑት። እሺ፣ ይህንን በይበልጥ ደግሞ ያኔ ትኩረትን እንዳይሰባ አድርጋችሁ። ኦኬ። ለማንኛውም እስኪ ኢክሩ አለች አይደል? አጠገብ እስኪ አቅርብልኝ። ኢክሩ ስልክ ይፈልግሻል። ኢክሩ ሰላም ነው ወይ? ይኸውልሽ አሁን ለቪዲዮ እንዲያመች ራቅ በይ አውቀሽ። ምንም ይታወቃል፣ ሙዚቃ የለ ወይም የሚረብሽ ነገር የለ ምን የለ። ግን ከነሱ ከጓደኞችሽ ግድ መራቅና አውቀሽ እኔን እያወራሽ መስለሽ ራቅ በይ አውቀሽ። ለተመልካችን ሙድ እንያዝ። ምን ሆነሻል? ራቅ በይ። ለምን ጉዳይ ሰራት? ምን እናርገን? አሁን ወደ ፊልሙ እንግባ። አሁን ተመልካቾቼ አክሽን ስልህ ነው የምትጀምረው። እሺ አሁን ይኸውልህ አክሽን ስልህ ለተመልካች ምንን ታስነብባለህ? መጀመሪያ አሁኑኑ እንደፈጠራችሁ ፕራንኩን ልክ ተመካክራችሁ ሁለታችሁ። አሁን ጀምር አክሽን። የሆነ ነገር እናድርገው፣ ጉድ እናድርገው፣ እናስለቅሳለን። ከምን እናድርገው? በቃ የሆነ ነገር ለስልክ ውስጥ ይላልና ከት ቆይ አማርኛ ነው እያወራ ያለው። በእርግጥ ልክ ነው፣ ግን እስኪ መልሰሽ አውቀሽ ተመልካች ጆሮ ውስጥ በደንብ አልቆ እንዲገባ መልሰሽ ጠይቂው። አማርኛ ነው የነገረሽ፣ ግን መልሰሽ ጠይቂው። አክሽን። እና ስልኮ ነው አስነክተው እያልከኝ ነው? ወላሂ እኔ የለሁበትም። አብረን ነው። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። አሁን ደግሞ ትንሽ ጨመር ደግሞ ጋል እናድርገው። ለምን ተመልካች ለስልክ ነው ምናምን ብሎ እንዳይቀውጠው የሆነ ፋይሎች እንዳሉ ውስጡ የምትፈልጋቸው ነገሮች እንዳሉ ውስጡ ተናገሩ። ቪዲዮ ላይ ግድ የላችሁም። አክሽን። ሙሉ ፋይል አለው። ጉድ እናደርጋለን። በጣም አሪፍ፣ በጣም አሪፍ። አሁን አሪፍ እይታ ይመጣል ብዬ አስባለሁ። ቆይ አንዴ አሁን በሙድ አድርጋ ወደ እናንተ እንድትመጣ ጨርሳችኋል። አሁን በቃ ለተመልካቹ መልእክት አስተላልፋችኋል። አሁን ኢክሩ ጋር ልደውልና አንዴ ሄሎ ኢክሩ፣ በቃ አሁን ግቢ። እሺ በቃ ግቢ። በቃ አሁን እነሱ ጨርሰዋል። ለተመልካች ያላቸውን ነገር ሁሉን ነገር ተናግረዋል። አሁን መምጣት ትችላለሽ። ያለ ግቢ። እሺ እያወራሁሽ ግቢ። በጣም አሪፍ፣ በጣም አሪፍ አገባብ። ያኔ እኔ አሁን እዚህ ጋር ማስረዳችሁን ከትከት እያደረግን እንቆርጠውና ቅድ የለም እናቀናጀዋለን። አሁን አንቺ ምን ታደርጊያለሽ መሰለሽ? አሁን ስልክሽ ስለሆነ የሚወረወረው ውሃ ውስጥ አውቀሽ ፎቶ እነሳለሁ በይ። መቼም ቦታው ያው ለፎቶ ያመቻል። አታይም እንዴ? ፎቆቹ ምናምን ደስ ይላሉ። ፎቆቹን አይታችኋቸዋል አይደል ፍሬንዶች? አዎ እንዳለ ያምራል። ቦታው ራሱ ያምራል። አጠያየቋ እንኳን የውሃውን እንትን አይታ ራሱ ይሄ ነገር ተፈጥሮ ነው ብላለች ሁሉ። ቦታው ለፎቶ አይደለም ለራጅ አይሆንም። እውነቴን ነው የምላችሁ። ግን ያው እሺ በይ ፎቶ ልነሳ ነው በይ። ለምን ፎቶ እነሳለሁ? ለዚች ጋር ፎቶ አይሆንም። ፎቶ መነሳት አለብኝ። አሁን በእሷ ስልክ ስለሆነ የምትነሳው አንተ ልክ እንደተቀበልክ አሁን ልክ ቀረጻውን አክሽን ስልህ አውጥተህ ውሃ ውስጥ እንዳልኩ ትወናው ይኸውላችሁ ምንም የተሳሳተ ነገር እንዳላይ። አክሽን። ቆይ እንደዛው እንዳጎነበሳችሁ ቆይ ውድ እና የተከበራችሁ ውሽሜና ስምሽን አልያዝኩትም ይቅርታ፣ ቤት እየሆነ የመጣሁት ያንቺን ግን ውሃ ውስጥ የከተታችሁት እንደው ለተመልካች እንደው ከእናንተ ባላውቅም ተዋናይን ስለሆናችሁ ግን እኔ ዳይሬክተር ስለሆንኩኝ ቅር እንዳይለው ተመልካች ብዬ ነው። ውሃ ውስጥ የከተታችሁት መርፌ ነው ወይስ ስልክ ነው? ማለት ጥልቅ ቦታ ወይ ወደ መሀል አይደል የወረወራችሁት? እዛው ነው እግራችሁ ገብቶ እንደዚች እንኳን አልሰመጠም። እንዲህ ዳብሰህ ሁለት እጅ ገብቶ እንዲዳብሱ ይሄን የሚያክል ነገር እንደው ይሄን የሚያክል ስልክ እሺ ይሁን፣ እናንተ ከፈለጋችሁ ይሁን። በይ እስኪ ለማንኛውም ፍሬንዶች ትንሽ የበግ ድምፅ ቢካተትበትስ? እስኪ ማማ ኢክሩ ማነሽ
እስኪ በበግ ድምፅ አድርጊና ጩኸትሽን የበለጠ ቀውጭው በደንብ የሆነ ስሜት ስጭው። ስሜት በቃ አክሽን። ዋው 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 ዋው! አሪፍ ትወና ነው ይሄ። በቃ ይሄን የበግ ድምፅ እንዳቆርጠው። እሺ ማነ ይሄን የበግ ድምፅ ፈልጓለሁ።